ቆይ ለምንድን ነው የማትሆኝ? ለምንድን ነው ህይወቴ እንድኖር ማትፈቅድልኝ? ግን እኔም እኮ ከአንቺ ባልተናነሰ መልኩ እየተጎዳሁ። ቆይ አንተ ደግሞ ምን ሆነህ ተጎዳው? ክብርህን ገላህን ሽጠህ የምታዞራቸው ሴቶች እያሉ ምን ነው አንተ የተጎዳው? ኑሐሚን ምን ነው ልትክዳኝ ነው? ፍቅር አልችልም። እኔ የማውቀው ኤርሚያስ አንድ ነው። እሱን ደግሞ ልቤንም ሁሉ ነገሬን አሳልፌ ሰጥቼው ገሎ ቀብሮኛል። ልጅ የሚባል ነገር የለም። ሲጀመር ማንነትህን ካወቅኩኝ በኋላ አንተ ልጅ የመውለድ ፍላጎት አልነበረኝም እና ልጁን አስወጥቼዋለሁ። እንኳንስ ጨክኜ ልጄን ለመግደል ይቅርና ባለፈውም ራሴን ለማጥፋት ስለሞክር ይጸጽተኛል። አሁንም ቢሆን በእኔ ጥፋት ልጄን መግደል አልፈልግም። ፖሊስ ነው እሺ ማስይዘህ? ኑሐሚን በጣም ጠንካራና ጎበዝ ሴት ናት ማለት ነው። ነገር ግን ሁሉም ሰው ይጠላታል፣ ሁሉም ሰው ያሳድዳታል። ቢሆንም ግን እንደዛውም ደግሞ እሷኑ ፍለጋ ይሄዳሉ፣ እሷ ወዳለችበት ቦታ ይሄዳሉ። ኑሐሚን እንግዲህ እንደምናየው አስተዋይና ብልህ ሴት ናት ማለት ነው። ግን ብዙ የሚቀኑባት ሰዎች አሉ፣ ብዙ የሚጠሏት ሰዎች አሉ ማለት ነው። ያም ነገር ደግሞ እሷ ክፉ ሰው ሆና ሳይሆን ለምን ከኛ በለጠኝ፣ ለምን ተወዳጅነትን አገኘች የሚል ነው ማለት ነው። እንግዲህ ኤርሚ በእሷ ላይ ብዙ ነገሮችን አርግቷል ማለት ነው። ጎድቷታልም፣ እወድሻለሁ፣ አፈቅርሻለሁ በሚል በተልካሻ ምክንያት። ነገር ግን በድጋሚ እሷን ፍለጋ እየሄደ ነው። ኑሐሚን እንግዲህ እሱ በእሷ ላይ ስለወሰለተባት እና ሀሳቡን ስለቀየረ እራሷን ለማጥፋት ሙከራ አርግታ ነበረ። ኤርሚ ግን እሷ ያለችበት ድረስ ፍለጋ ሄዶ ነበር በጥቆማ። ነገር ግን እሷ ምን ፍለጋ ነው የመጣኸው? ልጅህንም አስወጥቼዋለሁ ያለችው። እሱ ግን ውሸት ነው በይኝ በማለት እያለ ይገኛል። እሷ ግን የምን ውሸት ነው? እውነት ነው፣ ከህይወቴ ምራቅ፣ እንግዲህ አልፈልግህም እያለችው ትገኛለች ማለት ነው። ኑሐሚን ድራማ ምን አዲስ ነገር ያለ የሚለውን እንግዲህ በመሀል ቪዲዮም እያስገባውላችሁ እማብራራላችሁ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናል የቤተሰቦች ሁላችሁም በያላችሁበት ዓለም ዳርቻ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ይብዛልኝ እያልኩኝ ኑሐሚን ድራማ ደስ የሚልና አስተማሪ ድራማ እንግዲህ በህይወታችሁ ውስጥ የምታሳልፉትን አንዳንድ ነገሮችን ያመለክታል ብዬ አስባለሁ ነው ይዤላችሁ መጥቻለሁኝ ማለት ነው። እንግዲህ ኑሐሚን ተወዳጅና ደስ የምትል አስተዋይ ሴት ናት። እንግዲህ ከኤርሚ ጋር ተልካሻ ፍቅር በሚል ነገር ጀምረው ነበረ። ቢሆንም ግን ኤርሚ በመሀል ጎርቷታል። ሌላ ፍቅረኛ ይዞ ከሷ ጋር እሽኮሎሌ እያለ ነበረና ነገር ግን ኑሐሚን አባቷን ነው እያሳከመች የምትገኘው። እንግዲህ አባቷ በክፉኛ የታመመ ጊዜም የእሷ እንጀራ እናቷ ወይም ደግሞ የአባቷ ባለቤት የሆነችው ወይዘሮ ገነትም እኔ ከዚህ ተአማሚ በሽተኛ አባትሽ ጋራ መኖር አልችልም በማለት እንግዲህ ልጆቿን ይዛ ወጥታለች ማለት ነው። ኑሐሚን እንግዲህ አባቷ እየታመመባት ብዙ ፈተናዎችን አሳልፋ አባቷም እንግዲህ በመጨረሻ ላይ ጓደኛውን አግኝቶ ጓደኛው ቤት አርፎ ነበረ። እንግዲህ ጓደኛው ቤትም ሲያርፉ ያው እንግዲህ የጓደኛው ባለቤት ወይዘሮ ዝናሽ በጣም ትቀናባት ነበረ፣ ታንቋሻት ነበረ። በቃ በአጠቃላይ አትወዳትም ማለት ይቻላል እና በጣም ትልቅ ፈተናዎችን አሳልፋለች። እዛ ቤት እንደ እንግድነት ነው የሄዱት ለጊዜ ማረፋ ስለሌላቸው። ነገር ግን ሰራተኛዋ አርግታ ነው ያኖረቻት ማለት ነው። የቤቱ ባለቤት እንግዲህ ዋናው ግን የለልጁ ሚስት ለኑሐም እንድትሆንለት ይፈልግ ነበረ። እሷ ግን እኔ ለሱ እመገባ ሴት አይደለውም እያለች ነበረ። ነገር ግን ትገባዋለች፣ ብትበዛበት ነው እንጂ አታንስበትም ማለት ነው። ነገር ግን ያው ወይዘሮ ዝናሽም እንግዲህ እንዴት ብትል ነው ልጄን ለሰራተኛ የምትድረው? ሰው ጠፍቶ ነው እንዴ እያለች ትገኛለች ማለት ነው። እሱ ግን አንድ ማትረባ ተልካሻ ሴት አፍቅሮ ነበረ። እንግዲህ እሷ ኤርሚን በጎን አፍቅራ ይህንን ኑሐሚን ደግሞ በጥቅም ነው የቀረበችውና ያ ነገር ግን ሁሉም ነገር ተጋልጦባት ነበረ። ስለዚህ እናትየዋ እችን ያጭበረበረችን ሴት ገንዘብህን የቀረበች ሴት እንዴት ነው የምታፈቅራት እያለችው ትገኛለች። እሷ ግን ያለፈ ህይወቴ ነው ብላለች እያለትም ነበረ። ነገር ግን እናቱ በፍጹም ልትረዳው አልነበረም። አባቱ ግን ኑሐም ሰው ሆኖ እንደ ማንኛውም አስተዋይ ሰው ሆኖ ድርጅቱን እንዲረከብለት ትልቅ ቦታ ላይ እንዲደርስለት ይፈልጋል። ማንኛውም ሰው ልጆቹን ትልቅ ቦታ ላይ ደርሰው እንዲታዩለት እንደሚፈልገው ማለት ነውና ሆኖም ግን በስተመጨረሻ ተሳክቶ የአባቱ ቢሮ ይዟል። እንግዲህ አንዱን የአባቱን ድርጅት እያስተዳደረ ይገኛልና እንግዲህ በድጋሚ ያችን ሴት በህይወት ይመልሳለሁ እያለ ይገኛል ማለት ነው። ሆኖም ነው እንደዚህም የወይዘሮ ዝናሽ እንግዲህ አንድ ልጇ ዳግም የሚባል ከውጭ ያገኘችው ሰተት ብሎ መጥቷል ማለት ነው። ቤተሰቡ ግን ይሄንን አያውቅም። ስለዚህ የጓደኛዬ ልጅ ነው ብላ
በቤት እያኖረችው ትገኛለች። እሱ ግን መቼ ድረስ ነው የጓደኛዬ ልጅ ነው ብለሽ በቤትሽ የምታኖሪኝ? ልጅነቴ ይታወቅልኝ እያለ ይገኛል። እንደዚሁም ኤሚም እንግዲህ ወንድሟ መሆኑን አታውቅምና እሷም ለማማለልም ይመስልባታል። ያላቸው አስተያየት ብቻ ልክ አይደለም። ይሄ ነገር ግን ከተሰማ ቤቷ ህይወቷ ሁሉ ነው የሚበጠበጥባትና እንግዲህ ለመደበቅም እየሞከረች ትገኛለች ማለት ነው። ኑሐሚንም እንግዲህ አባቷን ይዛ ወጥታለች ማለት ነው። ለጊዜው ተከራይቶላቸዋል። ነገር ግን የራሳቸውን ቤት እንደሚገዛላቸው ነው እንግዲህ ጭምጭምታ የሰማ ነው። ይሄ ነገር ግን ሁሉንም እንዴት ይሆናል እያሉ እንግዲህ የኑሐሚንን አባት የፈታችውና በሽተኛ አባትሽን አልፈልግም ብላ የሄደችው ሴትዮ አይ ስለዚህማ እንደውም አልፈታውትም ባሌ ነው እውነት ቤት የሚገዛለት ከሆነ አስታርቁን ብዬ ለምኝም ቢሆን እመለሳለሁ ወደ ቤቱ። እቺ ኑሐሚንማ እንደ ልቧ ተንደላቃ አትኖርም እያለ ትገኛለች። ልጅቷም እንግዲህ አዎ እማዬ ሌላው ቢቀር ሰላሟን ብትነሽልኝ እንኳን ተንደላቃ መኖሩን ትኖራል። ነገር ግን አንዳንዴ ሰላሟን ብትነሽልኝ አልተዋትም። ለወይዘሮ ዝናሽም ለሁሉም ሰው ያሉበትን ቦታ እየደረስኩ ሰላሟን ነው መነሳት እያለ ትገኛለች። ና ኑሐሚንም እንግዲህ ተመስገን ከዛ ከጭቅጭቅ ያመጣኸኝ ኪራይም ቢሆን እዚህ ያሳረፍከኝ እያለች ፈጣሪዋን እያመሰገነ ትገኛለች። እና ወይዘሮ ገነት እንግዲህ ሰተት ብላ ቤቷ ድረስ ሄዳ ነበረ። ስትሄድ እንግዲህ ኑሐሚን በጣም ደንግጣ ምንድን የመጣሽ ደግሞ እዚህ እንዴት አወቅሽ እዚህ መሆኔ ስትላት አይ ልጆች እኮ ነገሩኝ እቤት እንደተገዛላችሁ ስትላት ነው እንግዲህ ያለቻት። እና እሷም ማን ነገረሽ ደግሞ ስላት ወሬ ይደበቃል ብለሽ ነው ነገሩኝ እኮ ነው ያለቻት። እና ስለዚህ ምን ፈልገሽ ነው የመጣሽው ውጭልኝ ከቤቴ ነው ያለቻት። እና ስለዚህ ባሌ የት ነው ያለው ስትላት ባልሽ የቱ ነው ባልሽ እኔ ታማሚ ሰው ተሸክሜ መኖር አልችልም ብለሽ ትተሽን ሄድሹ ባል አይደለ እንዴ አሁን እቤት ተገኘ ሲባል ነው የመጣሽው? አንቺ እኮ ሲጀመር ጀምሮ ግድግዳና ጣሪያ ነው እንጂ ሰው አትፈልጊም በማለት እንግዲህ አንቋሻት ውጪልኝ ከቤቴን ያለቻት። እሷማ አይ ብንስማማ በአንድ ጣሪያ ብንኖር ብዬ ነበር ነው ያለቻት። በፍጹም አታስቢው፣ እቤቱ ደግሞ የኪራይ ይሁን ተገዝቶ ይሁንም አላጣራሽም፣ ስለዚህ አታስፈልጊም ውጪን ያለቻት። እና እንግዲህ ተራ በተራ እየተመላለሱ እያደረቋት ይገኛሉ። እንደዚሁም እንግዲህ ኤርሚያስም ያለችበትን ቦታ ጠይቆ ሄዶ ነበረ። እሱም ምን ልትሆን ነው ቤቴ የመጣው? ከህይወቴ ውጣልኝ፣ ሰብረህኛል፣ ጎርተህኛል፣ ገለህኛል፣ ቀብረህኛል፣ አሁን ምን ፍለጋን የመጣህ ነው ያለችውና እሱም እንግዲህ እባክሽ ተረጅኝ ያኮ ተሳስቼ ነው ብሎ ያው ሊያስረዳት ሞክሯል። እዛ ቤት እኮ ነው የገባሁት ሀብት ንብረት አጥቼ አይደለም አንቺን ለመጠበቅ አንቺን ተከትዬ እኮ ነው እዛ ቤት እኮ ሳልፈልግ ሹፌሮኝ የገባሁት ነበር ያላት። እና እሱ እኔ አያገባኝም ስለዚህ ውጣልኝ ከቤቴ ነው ያለችውና ስለዚህ ምንነው ተቀይረሻልም እያላት ነበር። ነገር ግን ውጣልኝ እንግዲህ አይንህም ማየት አልፈልግም ነው ያለች። ስለዚህ ልጅ የስ ነው ያላት። ልጃችን ስል የምን ልጅ ነው? ልጅህን አሰናብቼዋለሁ አስወጥቼዋለሁ ነበር ያለችውና ነገር ግን አይሆንም ውሸቴን ነው በይኝ፣ እየቀለድኩ ነው በይኝ፣ አታደርጊውም፣ በፍጹም አታደርጊውም ኑሐሚን እያላት ነበር። አድርጌዋለሁ ውጣልኝ ያለችውና እንግዲህ ባለበት ትታው ወደ መኝታ ክፍሏ ገብታ ብቻዋን እያወራች ነበር። ፈጣሪ ወይ ይቅር በለኝ፣ ተናድጄ አስወጥቼዋለሁ ስላልኩ ይቅር በለኝ፣ ባለፈውም ራሴን ለማጥፋት ስላሰብኩኝ ይቅር በለኝ እያለች ትገኛለች። ነገር ግን በር ስል ጠለጥፎ እየሰማት ነበርና አይ ኑሐሚን እኔን ለማናደድ የማታደርገው ነገር የለም እያለ ይገኛልና እንደዚሁም ወይዘሮ ዝናሽም እንግዲህ ሰተት ብላ እዛ ቤት ኑሐሚን ቤት ድረስ ሄዳ ነበረ። በፊት ስታንቋሽሻት እንደ ውሻ ስታያት የነበረችው ቤቷ ሄዳ ነበረ። ኑሐሚንም መለስ ሰሪን የመጣሽ ስትላት ንብረቴን ነው ማየት እኮ መብት አለኝ መሰለኝ ትላታለች። ስለዚህ ስትላት ታርፊ እንደሆነ ከላይ ላይ እረፊ፣ የማታርፊ እንደሆነ ሚስጥርሽን ነው ማውጣውን ያለቻት። ኑሐሚን እንግዲህ ደግሞ ሚስጥሩ ምንድን ነው ስትላት የልጅሽ ነው ሌላ ሚስጥር አለሽ እንዴት ታዲያ የዳግም ነው እዘረግፍልሻለሁ ያለቻት ማለት ነው። እሷን በቃ ተስማሚ ሚስጥር ነው ህይወቴን የሚነካ ነገር ሚስጥር ምንም እንድታወጪ አልፈልግም እንድታወጪም አልፈቅድልሽም። እኔ እኮ በአባትሽ ሕክምና ጣልቃ አልገባም ይታከምልሻል ብያለሁ። አንቺም ደግሞ ይህን ሚስጥር ማውጣት የለብሽም ብላ እንግዲህ አፌን በዳቦ አብሱ ብላ ወለቅ ብላ ወጥታ ሄዳለች ማለት ነው። ኑሐሚን እንግዲህ አልተቻለችም ማለት ነው። እዚህ ጋር እንግዲህ በስተመጨረሻ ውጭ ላይ ወጥታ ቁጭ ብላ ነበረ። ዳግምም እዛው አካባቢ ነበርና እሷ ወዳለችበት ቦታ ሄዶ ስልክ እየጎረጎረ ነበረ። መጨረሻም እሷ ጋር ቁጭ ብሎ እባክሽ ባለፈው ደግሞ ራስሽ ልታጠፊ ነው ነበር ያላትና እሷም ምንድን ነው ደግሞ ራስ ማጥፋት ማለት መድኃኒቱ ምናምን ካለሽ ነይ ተያይዘን ለምን ራሳችን አናጠፋም ሲላት ከቻልክ ራስን ያዝና ጥፋ ነው ያለችው። እሷም እንግዲህ ኤርሚም እሱን አይቶ እንግዲህ እየገሰገሰ ወደ እነሱ እየመጣ ይገኛል። እንግዲህ እሱ ጠፍ ፍለጋ ነው እየመጣ ያለውና እንግዲህ ወይዘሮ ዝናሽም አሁን ካሁን እውነቱ ወጣብኝ እያለች ያው በአጣብቂኝ ውስጥ
ትገኛለች። እንግዲህ ልጁም ደግሞ የሚያሳየው አክትም ጥሩ አይደለም። ሀብት ንብረት ማስተዳደር መቻል አለብኝ ይላል። መጨረሻ ላይ ግን ኤርሚና ዳግም ተፋጠዋል ማለት ነው። እሱም እንግዲህ ምን ትሰራለህ ኑሐሚንን የምትከታተላት ምን አስበህ ነው ምን ፈልገህ ነው የሚለውና ኑሐሚን ግን እባክህ ተረጋጋ፣ አንተ ሰውዬ ምን አገባህ አንተ ራስህ ለምንድን ነው የምትከታተለኝ እያለች ትገኛለች። ና ቀጣይ ቪዲዮ ምን አዲስ አለ የላችሁ እስከመጣ ቸር ሰንብቱ።